አምባሻችን እንደዚህ የሚያምር ቆንጆ ነው። በጣም ያምራል። ሰላም ቤተሰቦች፣ ዛሬ ደግሞ አምባሻ እንሰራለን። አምባሻ ለመስራት የሚያስፈልገን አንድ ተግማሽ እርሾ፣ 2 ማንኪያ ደግሞ ስኳር እናደርጋለን ማለት ነው። አንድ ኩባያ ውሃ አድርገን ይሄ ኩፍ ሲል ደግሞ ተመልሰን እንገናኛለን። አሁን ይኸው እርሾአችን እንደዚህ ኩፍ ብሏል። ከዛ ቀጣዩን እያደረግን እንሄዳለን ማለት ነው። ይሄ ዘይት ነው። ይሄ ደግሞ 4 ኩባያ ዱቄት ነው። ግማሽ የሻይ ማንኪያ ጨው ነው። እንግዲህ ሁሉንም ሁደት አንድ ላይ አድርገን ስናሻው ቆንጆ እንዲሆንልን ነው ማለት ነው። ይሄ ደግሞ ጥቁር አዝሙድ ነው። እንግዲህ አብሬ እንዳሻው ቆንጆ እንዲሆንልን ማለት ነው። አሁን እናሻዋለን ማለት ነው። ቆንጆ እንዲሆንልን መጀመሪያ እንዲህ ድርቅ እንዲህ ሲሆን ሁሉ ነገር እንደዚህ አንድ ላይ ሲዋሃድ በጣም ቆንጆ ነው። እንደዚህ ታርገ ነው። ትንሽ ውሃ ጠብ አደርጋለሁ። ይኸው ሊጣችን ይህንን ይመስላል። እንግዲህ ኮፍ ሲል ደግሞ እናያለን እንደገና። እንግዲህ ሊጣችን እንደዚህ ኮፍ ብሎልናል። መለስ እናደርገውና እንደገና ደግሞ እንጠብቃለን ማለት ነው። ይኸው እንግዲህ ወደ መልሼዋለሁ አንድ ጊዜ አሽቼ እንደገና ደግሞ አንዴ እንጠብቅና ጋግራለን። እሺ እንግዲህ አሁን ሊጣችን ደርሷል። እንጠፈጥፋለን ማለት ነው። ይሄንን ይመስላል። እዚህ እቃ ላይ ነው እንጠፈጥፈው። ይሄንን ያዘጋጀው እንግዲህ ሊጣችን እንደዚህ እንጠፈጥፈዋለን፣ እናሰፋዋለን ማለት ነው። እንደዚህ ያደርገን ያው በዚህ መልኩ እንደዚህ ጠፍጥፌዋለሁ። ለዚህ ያምራል እና እንዲያምር ትንሽዬ ዘይት ከላይ አደርግበታለሁ። ኦቨን ስለምከተው ማለት ነው። ይሄ በጣም ቆንጆ ይሆናል ማለት ነው። እንደዚህ አሁን ቀጣይ ቅርጽ እናወጣለታለን። እንግዲህ በዚህ መልኩ ቅርጽ እያወጣንለት እናሳምረዋለን ማለት ነው። እንደዚህ ያምራል። ያንዳንዳችን እንደዚህ በምን ችለው በጣም ያምራል። ቆንጆ ነው የሚሆነው። አምባሻችን ይሄንን በመሰለ ሁኔታ ደርሷል። የኦቨን አምባሻ እንዴት እንደሚያምር አያችሁ። በጣም ቆንጆ ነው። ትወዱታላችሁ። ቀዝቀዝ ይበል፣ እንቀምሰዋለን። ቀዝቀዝ ይበል። እስቲ በስማም እንቁረስና እንቀምሰው። እርግጠኛ ነኝ በጣም ቆንጆ ነው። ይኸው አምባሻችን እንደዚህ የሚያምር ቆንጆ ነው። በጣም ያምራል። ውስጡ ደግሞ እንደዚህ ፍትፍት ያለ እንደዚህ ዋው፣ በጣም ያምራል። ትወዱታላችሁ። ፕሊዝ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንቅመስ፣ እንብላ። እንግዲህ ይኸው አምባሻችን እንደዚህ በሚያምር መልኩ ደርሶልናል። እንብላ።